አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች በሙሉ እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። ኢንሻአላህ በአዲስ ቪዲዮ ብቅ ብያለሁ። ሰሞኑን ቪዲዮ አለቀኩም ጠፍቻለሁ ማለት ነው። ኢንሻአላህ ለመጥባት እሞክራለሁ። ዛሬ ኢንሻአላህ ይዤላችሁ የመጣሁት የሸበት ማጥፊያ ስሪልን ባላችሁት መሰረት ነው። የሸበት ማጥፊያ ከዚህ በፊት ሰርችላችሁ ነበረ። አይ ከለር እንፈልጋለን በሌላም ስሪልን ብላችሁ ጠይቃችሁ ነበረ። ጥቁር ከለር እና ለስላሳ እንዲሆን ፀጉራችን በተለይ ደግሞ ሸበት ያለባችሁ ልጆች የተለያየ ቀለም ተቀብታችሁ ከለሩ አልሄድላችሁ ያለ ጥቁር ቀለም ገዝታችሁ ከምትጠቀሙ ሌላ ነገር ገዝታችሁ ከምትጠቀሙ በቤታችሁ እንደተሰርታችሁ ከለር ማጥፋት ትችላላችሁ ማለት ነው። የፈለጋችሁትን ቀለም ተቀብታችሁ ወይም ሸበት ያለባችሁ ነጭ ፀጉር ማለት ነው ማላቀቅ ትችላላችሁ ማለት ነው። ይጠፋላችኋል ማለት ነው። ከለሩ ማለት ነው ጥቁር ነው እና ለቀለምም ይሆናል ለማለት ፈልጌ ነው። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ተከታተሉ ማለት ነው። እዚህ ጋር የሽንኩርት ልጣጭ አለኝ ማለት ነው። የሽንኩርት ልጣጭ ኖርማል እንደዚህ ከላይ ያለው ልብሱ ማለት ነው። እዚህ ጋር ደግሞ 2 ማንኪያ ሀባ ሰውዳ አለኝ ማለት ነው። ሀባ በረካ ጥቁር አዝሙድ ማለት ነው። እዚህ ጋር የቆላሁት ቡና አለ። ኖርማል ጥቁር ቡናም ካገኛችሁ ኔስካፌው ይሆናል፣ ግን ከለሩ ትንሽ ቡኒ ስለሆነ ወደ ቡኒ ሄድባችኋል ማለት ነው እና ፀጉራችሁ ይህን ቡና አግኝታችሁ ብትጠቀሙት አሪፍ ነው እላለሁ። ጥቁር ቡና ቆልታችሁ አዘጋጅታችሁ 2 ማንኪያ ማለት ነው። እዚህ ጋር መጥበሻ አለኝ። መጥበሻ ላይ ሽንኩርቱን እጨምራለሁ። የሽንኩርቱን ልጣጭ እዚህ ጋር ሀባ ሰውዳውን እጨምራለሁ። ጥቁር አዝሙድም ማለት ነው። ኢንሻአላህ አምሰዋለሁኝ። አምሼ ስትመጣ ጠብቁኝ ማለት ነው። ቡናው እዚህ ይጠብቀኛል ማለት ነው። ይኸው እዚህ ጋር እያመስኩት ነው ማለት ነው። እያመስኩን ነው። ያው ሽንኩርቱም ጥቁር አዝሙድም እስከሚበስል እንጠብቀዋለን ማለት ነው። እንደዚህ ይኸው አብስዬ ጨርሻለሁ ማለት ነው። አያችሁ ቡኒ ይሆናል ማለት ነው። ጥቁር አዝሙዱ ያራል። እርግጥ ይሄኛው ግን አያችሁ እንድፍርፍር ሳረገው ራሱ ፍርፍር ይላል ማለት ነው። በደንብ አድርጋችሁ እመሱት ማለት ነው። ጋዙን ቀንሳችሁ እና እዚህ ጋር መፍጫ አለኝ። መፍጫ ያርጌ ፈጭቼ መጣሁ ማለት ነው። እና ከፈጨው በኋላ ቡናውን እዚህ ጋር ጨምረዋለሁ ማለት ነው። ቡናውን ሳልፈጭ ሁሉን ነገር ሽንኩርቱ ጋር ታመስኩኝ። ከምሽት ጨርስ ቡናውንም ጨምሬ አብሬ እፈጨዋለሁ ማለት ነው በማሽኑ። ፈጭቼ ስትመለስ ጠብ ይበል። ፈጭቼ ጨርሻለሁኝ ማለት ነው ውዶችዬ። ይሄው ፈጭቼ ጨርሻለሁ እንደምታዩት ማለት ነው። አያችሁት? ላም አድርጋችሁ ፍጩት ማለት ነው። የቡናው ከእንትኑ እንዳይኖር በደንብ አድቃችሁ ፍጩት ማለት ነው። እንዳያስቸግራችሁ ከርዳዳ ሆኖ ማለት ነው። እንደዚህ አድርጋችሁ በደንብ አድርጋችሁ ከፈጫችሁት በኋላ እዚህ ጋር ዘይቱን አለ ግማሽ ኩባያ ማለት ነው። ለአንድ ጊዜ ስለሆነ የምጠቀመው እኔ ችግር የለውም ማለት ነው። የፈለጋችሁን ተጠቅማችሁ ማስቀመጥ ትችላላችሁ ስለማይበላሽ ማለት ነው። አስቀምጣችሁ በፈለጋችሁበት ጊዜ መጠቀም ትችላላችሁ። 2 3 መጠቀም ትችላላችሁ። ቢያንስ በሳምንት 2 በተከታታይ እንትን ብትሉት አሪፍ የፀጉር ከለር ራሱ ይኖራችኋል ማለት ነው። በጣም ጥቁር ከለር የምትወዱ እንደኔ ፀጉሬ እኔ ቀለምም ምንም ነገር ተቀብቼ አላውቅም። ሂና ነው ከስንት አንዴ እቀባለሁ ሂና። እሱም ደግሞ ያው ቡና አይሆንም ማለት ነው። እንደዚህ ቡና ምናምን ጨምሬ ስለምሰራው ጥቁር ነው እና ጥቁር ቡና ስለሆነ ጥቁር ፀጉር ስለሆነ የምወደው እኔ ማለት ነው። አያችሁት? ከለር አያችሁት? ሰላም ማሻአላ ብያለሁ ማለት ነው። እና እንደዚህ አድርጋችሁ በቤታችሁ ሰርታችሁ መጠቀም ትችላላችሁ ማለት ነው። ይኸው እዚህ ጋር አሁን
ብርጭቆ አለ፣ ኖርማል ብርጭቆ በፈለጋችሁት መጠቀም ትችላላችሁ። ጠርሙስ ላይ ነው ያስቀመጥኩት ማለት እንደዚህ ቅዝቅዝ ካለልኝ በኋላ ጠርሙስ ላይ አጠለዋለሁ። በጨርቅ ብታጠሉት የተመረጠ ነው። የቡናውን ቶሎ አይወርድባችሁም ማለት ነው። አያችሁት ከለሩን እያያችሁት ማለት ነው። እና ወደታች ትላለ ማለት በጀርባው ሳይሆን በውስጥ በኩል ነው የወረደው ማለት ነው። እና እንደዛ አድርጋችሁ በደንብ አድርጋችሁ አጥሉት። አያችሁት ጥቁረቱን ነው። ማሻላ 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 ብያለሁኝ ማለት ነው። እና በሳምንት 2 ብትጠቀሙት ፀጉራችሁ ከለሩ ያምራል። በዛ ላይ ደግሞ ለፀጉራችሁ ውበት አሪፍ ነው። ከለሩን ደግሞ ያጠፋላችኋል ማለት ነው። ከለሩ ነው እችሜ እንኳን ሸበት ቀርቶ ሌላም ነገር ያጠፋል ማለት ነው። እና ያርጋችሁ ተጠቀሙ እላችኋለሁ ውዶችዬ። ያው ያወቁትን ማሳወቅ ትንሽነት አይደለም። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ኢንሻአላ አሪፍ ቅባት ነው። ምክንያቱም በሌላ ቪዲዮ ሰርችላችኋለሁ የሸበት ግን ከዛ ደግሞ ይሄ የበለጠ ሞር ፀጉራችሁን ለጥቁር ራሱ በጣም አሪፍ ነው ማለት ነው። እዚህ ጋር ይኸው ጨርሼ መቀቢያ ላይ ላደርገው ነው ማለት ነው። መቀቢያ አዘጋጅቻለሁኝ። ለመቅረጽ ስላልተመቸኝ በግማሽ ነው ያደረኩት ማለት ነው። ይኸው እዚህ ጋር እና እንደዚህ አድርጋችሁ መቀቢያችሁ ጨምራችሁ በፈለጋችሁበት ሰዓት ተጠቀሙት ማለት ዋው ዋው ነው የለየለት። ይህን ራሱ ለጥቁር ለፀጉር ጥቁር ሽጥ ያዋጣኛል ማለት ነው። የሰራው እንዴ ከውጭ ከምንገዛ ቤታችን እንደዚህ ባለ ነገር ሰርተን ብንጠቀም በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ውጭ ላይ ብር አውጥተን እዚህ ጋር አሁን የሚያስፈልገን ነገር የለም፣ ቡናና ጥቁር አዝሙድ ነው። ስለዚህ እሱን ደግሞ ገዝተን መጠቀም አያቅተንም አይደል? ስለዚህ ቡና የምንጠጣው ነው። ጥቁር አዝሙድ ደግሞ ከየቤታችን አይጠፋም እንጂ ሽንኩርት ልብሱ ደግሞ ቆሻሻ የምንጨምረው ነው። ስለዚህ ያ ከሚሆን እንደዚህ ሰርተን ለፀጉራችን ብናውለው በጣም አሪፍ ነው ብዬ አስባለሁ። ስለዚህ እንደዛ አድርጋችሁ ተጠቀሙት ውዶችዬ። ኢንሻአላህ በሌላ ቪዲዮ ውስጥ በመጣ እዛው ድረስ ፈጣሪ ባላችሁበት ይጠብቃችሁ፣ ሀገራችን ሰላም ያደርግልን። ዱአ ያስፈልገናል። ዱአ እንደራረግ ማለት ነው። እዚህ ጋር መጨረሻው ላይ ደግሞ የተጠቀምኳቸውን ኮዶች አስቀምጥላችኋል። መጀመሪያ ላይ አስቀምጥላችኋለሁ። በደንብ አድርጋችሁ እያያችሁ ስሩት፣ ተጠቀሙ ትላለሁኝ። ኢንሻአላህ የዛሬው ቪዲዮ ይሄን ይመስላል ነው። ወደ ነው የምትፈሰው ያችሁት ከለር ነው ራሱ ማለት ነው። እና በጣም ቆንጆ ከለር ነው። ስለዚህ እንዳልጋችሁ ተጠቅማችሁ ሸበታችሁን ለእንድና መጨረሻ ጊዜ ደህና ሁን በሉት። እዛ ላይ ደግሞ ፀጉራችሁን ከለር አሳምሩ ማለት ነው። የተለያየ ፀጉር ቀለም የተቀባችሁ ማለት ነው። አሪፍ ነው። ጥቁር አዝሙድም ያው እንደምናውቀው አሪፍ ለፀጉራችን አሪፍ የውበት እንትን አለው። ሽንኩርትም የፀጉር ማሳደግ ኃይል ስላለው እንደዛ አድርጋችሁ ተጠቀሙላችኋለሁ። እወዳችኋለሁ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። በሌላ ቪዲዮ ውስጥ የምንገናኝ። ባላችሁበት ፈጣሪ ጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱኝ። ኢንሻአላህ እወዳችኋለሁ።